ኢየሱስ አብም ነው ወልድም ነው ብለው ያምናሉ። እናንተ ቤተ እምነቶች ሶሪ እናንተ ማለት ነው። እሺ አብም ነው ወልድም ነው ትላላችሁ አይደለ? አዎ። አብ ማለት ወልድ ነው፣ ወልድ ማለት አብ ነው ትላላችሁ አይደለ? አዎ። እሺ ስለዚህ ትክክል ነው ስለ እስካሁን ትክክል ነኝ ስለ ማለት ነው። የተበላሸ ነገር የለም ማለት ነው አይደል? እስካሁን ትክክል ነው አይደለ? አዎ። እሺ እስካሁን ትክክል ነኝ። ሶ ከዚህ በኋላ ያለውን እንቀጥላለን። ሶ አብ ማለት ወልድ ከሆነ ወልድ ማለት አብ ከሆነ ኦኬ፣ በአብና በወልድ መካከል ልዩነት ከሌለ አብ ማለት አብ ብቻ ሳይሆን አብም ወልድም ነው ማለት ነው። አዎ። ኦኬ እሺ። ስለዚህ አብ ብቻ ካልሆነ አብም ወልድም ከሆነ የአብ አባት ማን ነው? የአብ አባት ራሱ አብ ነው። ምክንያቱም አብና ወልድ አንድ ስለሆነ ድረስ አንድ ናቸው እኮ። እዚህ ጋር ምንም ሌላ እኮ የለውም። አንድ ነው ካልክ እንዴት ነው ሌላ አባት ሊኖር የሚችለው? ስለዚህ የአብ አባት